ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ጀምሮ እንደዚህ ይላል። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትን አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድ ስም እንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ? የመጀመሪያው በዚህ ንግግራቸው ኢየሱስና እነማን አይሁድ፣ ግን ከአይሁድ መካከል ደግሞ ምን ያሉ አይሁዶች ናቸው? ያመኑት ናቸው። ምኑን ማመን ማለት መሲህ መሆኑን ያመኑ ማለት ነው። ቅድም በደንብ እየነገረን ነበር። ይሄንን ኢየሱስ አይደል ዮሐንስ ቲንክ ለአይሁድ አማኞች የጻፈው ይመስለኛል። ምክንያቱም ታርጌት ያደረገው እነሱ ጋር ነው የነበረው ችግር። ምክንያቱም አሁንም ቢሆን የሽዋ የሚባሉ ሰዎች አሉ የሉ እስራኤል ሀገር ውስጥ አለ የሽዋ የሚባሉ ሰዎች አሉ። ስም ነው። ግን ምንድን ነው ያለው? ይሄኛውን የሽዋ ወይም ይሄን ኢየሱስ ምን ብሎ ያመነ ክርስቶስ ነው ወይስ መሲህ ነው የተቀባ ነው የእግዚአብሔር ልጅ ነው ብሎ ያመነ ሰው ከእግዚአብሔር ይወለዳል። አያችሁ የትኛውን ይሄን። ምክንያቱም ይሄ ቤዚክ ነገር ነው። በነገራችን ላይ ይሄ እንደው አላሰፋባችሁም፣ ግን ትልቅ ቁም ነገር፣ ትልቅ የመጽሐፍ ቅዱስ አንኳር እግዚአብሔርን የማወቅ ትልቅ ሚስጥር ያለው እዚህ ጋር ነው። የመጣንበት የኋላ ታሪካችን ሲምፕል አይደለም ለመላቀቅ ከኛ። ስለዚህ እውነትን ታውቃላችሁ፣ እውነትን ደግሞ አርነት ያወጣቸዋል ሲላቸው ከዛ አርነታቸውን ወስደው ያገናኙት ከማን ልጅነት ጋር ነው? ከአብርሃም ዘርነት ጋር። እኛ ለማንም ባሪያዎች ሆነን አናቅም፣ የአብርሃም ልጆች ነን። ደግሞ መጣ እኛን ጁሾችን አይሁዶችን አርነት ትወጣላችሁ ትለናለህ አለ። ምክንያቱም እኛ የተከበረ የታወቀ የማን ልጆች ነን? ከዛ ከምንድን ነው አርነት እንዲወጡ ግን የነገራቸው? ቀጥሎ ይናገራል። ቁጥር 34 ላይ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባቱ ዘንድ ያያችሁትን ታደርጋላችሁ እያለ ይቀጥላል። ስለዚህ ዛሬ ልነግራችሁ ፈልገው ምንድነው ያመኑትን እነዚህን አይሁዶች አሁንም ምን ያስፈልጋችኋል አላቸው? አርነት ያስፈልጋችኋል። አርነት ያስፈልጋችኋል። ዴሊቨራንስ ያስፈልጋችኋል። ለምን? ምክንያቱም ልክ ነው፣ የአብርሃም ልጆች ናችሁ፣ አልካደም ኢየሱስ ክርስቶስ። ነገር ግን የምትኖሩት ኑሮ ከኃጢአት በታች ነው። ኃጢአት ነው እያረጋችሁ ያለ፣ ኃጢአት ተጽዕኖ አድርጎባችሁ። ይሄ ደግሞ ምልክቱ ቃሌ በእናንተ ውስጥ አለመኖሩን ነው። ቃሌ በእናንተ ውስጥ አለመኖሩን ነው። ይገርመኛል። ሃሌሉያ! ዋው! የእግዚአብሔር ቃል ፍቹ ይብራላችሁ። ዳዊት እኮ ዘማሪ እኮ እንደዛ ነው። አይኖችን ክፈት ከቃልህ ከሕግህ ምን ያለው አምራለሁ። አንድ ሰው በደንብ ስሙ። አንድ ሰው አሁንም እኛንም እኔንም ጨምሮ እናንተንም በምድር የሚኖሩ ሰዎች የሆነ ሃይማኖት አላቸው፣ እኛ ደግሞ ክርስቶስ እንከተላለን። እኛም ክርስቶስ የምንከተል ሰዎች፣ ሌሎችም ሃይማኖት ያላቸው ሰዎች በነገራችን ላይ ፈጣሪ በሚለው ሃይማኖት ያላቸው ፈጣሪ በሚለው ነገር እኮ እንጋጫለን። አንጋጭም። አንድ ፈጣሪ እንዳለ እነሱ ያምናሉ። ነገር ግን ሰዎች ፈጣሪ የሚሉትን አምላክ የሚሉትን እግዚአብሔር ብለው የሚጠሩትን በቃሉ ካልተከተሉት እና ቃሉ ከሌላቸው እናመልከዋለን የሚሉትን አምላክ እውነተኛ አምላክ ይሁን አይሁን በምን ሊያረጋግጡ ይችላሉ? በምን ነው የሚረጋገጠው? እንዴ ቃሉ ከሌለ እኮ በምን ነው የምታረጋግጡ? እንግዲህ ሆነ ተራራ ላይ ተቀምጦ አናገኘው እግዚአብሔር። አይ ይሄ ነው እዚህ ጋር አግኝቼዋለሁ ይሄው ልንል አንችል። ከኪሳችን አውጥተን አናሳየው እግዚአብሔር። እኔ እግዚአብሔርን እያመለኩ ለመሆኑ የምጠራው አምላክ እውነተኛ አምላክ ለመሆኑ በዚህ እኮ ነው ቻሌንጅ ያደረጋቸው የአብርሃም ልጆች አይሁዶችን እኮ በዚህ ቻሌንጅ ያደረጋቸው። ልክ እኮ ነው የአብርሃም ልጆች ናቸው፣ የኪዳን ልጆች ናቸው። ነገር ግን እናንተ ኑሯችሁ
ያንን የአብርሃምን አምላክ እያመለካችሁት አይደለም እኮ የአባቶቻችሁን አምላክ አሁን እናንተ እያመለካችሁ አይደላችሁ። እንዴት ላረጋግጥ? የአብርሃምን አምላክ የማምለካችሁ መገለጫ ማምለካችሁ የሚታወቀው በእናንተ ምን ሲኖር ነው? ቃሌ ሲኖር ከቃሉ ጋር ፍቅር የያዛችሁ በእውነት ቃሉን የምትወዱ አንደኛ እሱ። ስለዚህ የእግዚአብሔር ቃል ነፃ ያወጣል። ስለዚህ ዛሬም ነገራችሁ ሶስት እውነቶች እነግራችኋለሁ። እውነትን ታውቃላችሁ የሚለው እውነትን ምን ያደርጋችኋል? አርነት ያወጣል። ዛሬ በእግዚአብሔር ቃል ውስጥ አርነታችሁን የተቀበላችሁን አርነት አሁንኛ ፖቴንሻሊ በአቅም ደረጃ በክርስቶስ ኢየሱስ ነፃ ወጣናል። አሜን። ነገር ግን ልኖረው ይገባል። ቅድም አሁን አፖስትል እያላችሁ ነበር። ለእናንተ ምን ያህል መባረክ እንደ መንፈሳዊ አባታችሁ እንደሚራብ ነው እኮ እየተናገረ ያለ። እርግጠኛ ነኝ እዚህ አሁን ለማንም ገንዘብ ተፈልጎ አይደለም። እኔ እሱን ስለማውቀው አብሬው ስለሞት ለምንድን ነው ስጡ የሚላችሁ? የተጻፈላችሁን እንድትኖሩ ነው። አሜን በሉ ባካችሁ። ያ የተጻፈላችሁን እንድትኖሩ ነው፣ እንድትለማመዱት ነው። በሁሉም የህይወት አቅጣጫ እንደ እግዚአብሔር ቃል እንድትኖሩ። ስለዚህ ዛሬ ሶስት እውነት እነግራችኋለሁ፣ ነፃም የሚያወጣችሁ። እውነትን ታውቃላችሁ፣ እውነትን ምን ያደርጋችሁ? በነገራችን ላይ እውነትን ባላወቃችሁበት የህይወታችሁ አቅጣጫ ተዋሽታችሁ ትኖራላችሁ። በሌላ አባባል ውሸት እውነት መስሎ ይኖራል ከእናንተ ጋር። ምን ባላገኛችሁበት አቅጣጫ። የምናገረው ቀስ ብዬ አንዳንዴ እኔ በጣም ቸኮል ነኝ ስናገር፣ ቀስ ብሎ እንድትይዙ ይፈልግ። እውነት ባላገኛችሁበት የህይወታችሁ አቅጣጫ ውሸት እውነት መስሎ እናንተን ይመራችኋል። ምክንያቱም እውነት ካላገኛችሁ ቦታውን የሚይዘው ማን ነው? ውሸት። ሰው ያስባላ ይተንቀር ይሄ ባዶ መሆን ይችላል እንዴ? ኑሮን ደግሞ ሁላችን በዚህ ምድር የሚኖረውን ህይወት ሁሉ እንኖራለን አንኖረውም? እናገባለን፣ እንወልዳለን፣ ስራ እንሰራለን፣ ከሰው ጋር እንገናኛለን፣ መስሪያ ቤት እንሄዳለን አይደል እንዴ? ስሜት አለን፣ ፈቃድ አለን። ይሄ ሁሉ ምን የምናረግበት ነው ማለት ነው? ምንወጣበት፣ ምንገባበት፣ ኢንተራክት የምናረግበት፣ ውሳኔ የምንሰጥበት፣ ምንመርጥበት፣ ንግግር የምናረግበት፣ ምንቆጣበት፣ ምንደሰትባቸው ነገሮች ናቸው እነዚህ። ስለዚህ በእነዚህ ሁሉ እውነት ካላገኘን ማን ቦታውን ይዞ ይሰራል? ውሸት ቦታውን ይዞ ይሰራል። ለዚህ ነው ኢየሱስ ክርስቶስ እውነትን ታውቃላችሁ። አሁን የምናገረው ነገር ሲገባችሁ እኮ መጸለይ ምን ያህል ወሳኝ እንደሆነ የእግዚአብሔርን ቃል እንኳን ላስተምራችሁ ይላችሁ ቸርች ኑሯችሁ አይደለም እናንተ ራሳችሁ መቆፈር። ምክንያቱም በዚህ ጉዳይ ላይ ምን ይላል እግዚአብሔር ምን ይላል ካላወቅኩኝ የማውቀውን ነው የምኖረው። ወይ ጎረቤት ወርሼ ነው ኮርጄ እኖራለሁ፣ ወይ ትናንትና የምኖረውን እቀጥላለሁ። በጌታ በኢየሱስ ክርስቶስ እኔ ቃሉን ይቻላላችሁ። በዚህ እኮ ነው አሁንም ዘማሪው ምን እንዳለ ታውቃላችሁ? እንደዚህ ነው ያለው እኮ የቃል ፍች ያበራል፣ ሕፃናትን ምን ያደርጋል? ያስተምራል፣ ጠቢባን ያደርጋል። የቃል ፍች ምን ያደርጋል? ያበራል። እና ኢየሱስ እውነትን ታውቃላችሁ። እውነት ባወቃችሁበት በዚያ ምን ትወጣላችሁ? አርነት ትወጣላችሁ። ስለዚህ አርነታችሁን በክርስቶስ ኢየሱስ የተቀበላችሁትን ነፃነት ኤክሰርሳይዝ እንድታረጉት እንድትለማመዱ በሁሉም የህይወት ጉዳያችሁ እንድትኖሩት ዛሬ ሶስት ነገር ነግራችኋል። የመጀመሪያው ነገር ዮሐንስ ወንጌል ምዕራፍ 1 ሁላችን የምናውቀው ጥቅስ በክርስቶስ በነገራችን እውነት ማን ነው? እንደው ጥቅልል ታረቀው እውነት ማን ነው? እስኪ ንገሩ በደምብ እውነት ማን ነው? እውነት ኢየሱስ ነው። ግን ይሄ ኢየሱስ ደግሞ መጽሐፍ ቅዱስ ይሏል። ኢየሱስ ደግሞ ሌላ መጠሪያው ነው የእግዚአብሔር ቃል። እግዚአብሔርን ቃል አወቅን ማለት ማንን እያወቅን ነው ማለት? ኢየሱስን እያወቅን። ኢየሱስን አወቅን ማለት ማንን እያወቅን ነው ማለት? እውነትን እያወቅን። በነገራችን ለእኔና ለእናንተ አንድ ዲሳይፕልሺፕ ደቀ መዝሙር ሳስተምር እንሰጠው ስልጠና ውስጥ አለ የምነግራቸውና ደቀ መዝሙርነት በደንብ ስሙኝ። ደቀ መዝሙርነት ወይም ጌታን መከተል የሚባለው ነገር ጌታን መከተል የሚባለው ነገር ምንድነው? እሱ በሄደበት እሱ የሱን ህይወት ምሳሌ አድርጎ እሱ እንደተመላለሰው ምን ማድረግ ነው? መመላለስ መጀመር ማለት ደቀ መዝሙር ማለት እሱ።
እና መዳን ከመዳን ቀጥሎ ደቀ መዝሙር መሆን ሁለት ስቴፕ ናቸው፣ የተለያዩ ናቸው። ማንም ሰው ሁላችን እንድናለን። ደቀ መዝሙር መሆን ደግሞ ሌላ ስቴፕ ነው። እሱን ለመምሰል መወሰን ደግሞ ሌላ ስቴፕ ነው። ውሳኔ ይፈልጋል። ለዚህ እኮ ነው ታውቃለህ፣ ደቀ መዝሙር ለመሆን ለምሳሌ ማንም እኔን ሊከተል የሚወድ አለ። የሚድን ይመን የተባለ የሚከተልስ ራሱን ይካድ። ለዚህ አለ ማለት ነው። የሚድን ራሱን ይካድ አልተባለም። የሚድን ማንን ይመን ነው? ኢየሱስ ክርስቶስን ይመን ነው። የሚከተልስ እኔ ሊከተል የሚወድስ ራሱን ይካድ። ሰው ማሰብ አለበት ሰው ማለት ነው። ስለዚህ ማንም የዳነ ሰው ደቀ መዝሙር አይደለም። እኔ ልንገራችሁ ወዛት ሪዝን አሁን ችግር የተፈጠረው የሞራል ውድቀት የተፈጠረው በጣም ብዙ የዳነ ሰው አለ። ነገር ግን ምን አይደለም ደቀ መዝሙር አይደለም። ምክንያቱም ደቀ መዝሙርነት ሁለተኛ ጥያቄ ይጠይቃል። ማቴዎስ ምዕራፍ 16 እንደሚናገሩ ያመኑት እኮ ነገር እንግዲህ እኔን ልትከተሉ የምትወዱ ራሳችሁ ምን በሉ ካዱ። ከዛ መስቀልን አላለ መስቀላችሁ ምን በሉ ተሸከሙ። ዕለት ዕለት ተሸክማችሁ ተከተሉ። ይሄ አሁን መከራ አይደለም። አሁን እንደዚህ ሲባል ሰው የሚመስለው ምንድነው? ራሴ መከራ መስቀል በቃ መከራስ ያለ ኢየሱስ መኖር ለዚህ ነው የምነግራችሁ። ኢየሱስ እኮ ካዱት የሚለው ማንነታችንን ብታስቡት እኮ የማይጠቅመንን እኮ ነው። ካዱት የሚለው የማይጠቅመንን ነው። የማይጠቅመንን ነው። ስለዚህ ምን እላችኋለሁ መሰላችሁ፣ ወደ ደቀ መዝሙርነት ለመሻገር ግን እንደው ስለሚጠቅማችሁ ነግራችሁ ልቀጥ። ወደ ደቀ መዝሙርነት ለመሻገር ደቀ መዝሙርነት የት ጋር እንጀምረዋለን የሚለውን ሳስተምራቸው ምለው ነገር ነው ታውቃላችሁ። ከማረፍ ይጀምራል። ከማረፍ ድረስ ኢየሱስ ማቴዎስ 11 ቁጥር 28 ለዚህ አለ፣ እናንተ ስሙ ደካሞች ሸክማችሁ የከበደ መጀመሪያ ነው። ከነምናችሁ ከነሸክማችሁ አይደል የጎበጣችሁ ያቃታችሁ ግራ የገባችሁ የጨነቃችሁ ወደ ማን ነው? ንጹህ ናችሁ ኑ አላለም ኢየሱስ ክርስቶስ። እዳችሁ ጨርሳችሁ ኑ አላለም። በጣም ጥሩ ባህሪ ኑሯችሁ አስተካክላችሁ ታርማችሁ ኑ አላለም ኢየሱስ። ከነቆሻሻችሁ ከነነውራችሁ በደም ተለውሰሽ አገኙሻል ያለ እስራኤል በምድረ በዳ ጭምልቅልቅ ብለሽ እንዳል ጭምልቅልቅ ብለህም ና ከነምን ከነሸክም ከዛስ እኔ ምን አደርጋለሁ? አሳርፋችሁ። ስለዚህ ዲሳይፕልሺፕ ወይም ጌታን መከተል ቀላል የሚሆነው ከምን ከጀመርነው ነው? ከማረፍ ከጀመረ ጥያቄ ከመጨረስ ከማረፍ ፍጻሜን ከማወቅ የት እንደሚሄድ አውቃለሁ። የመጣሁበት ነገር ወደፊት ያለኝን ነገር ምንም እንደማያደርገው አውቃለሁ። እግዚአብሔር ይመስገን።